ሰላም የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? ዛሬ በዚህ በዩቲዩባችን ማለት ቻናላችን ውይይት የምናደርግበት ለስኬት ምክር የሚሆነውን አብረን እናያለን። እውነት ለመናገር ይሄን እኔም ያቀርብላችሁን ነገሮች በትክክለኛ ብትሰሙ ውጤታማ ማለት ይሆናላችሁ ብዬ አስባለሁ። ይሄ ነገር ምንድነው? ሀገራችን ላይ ብዙ ጊዜ እንዳየን ከሆነ ከአመት ወደ አመት የተማሪዎች ውጤት እየቀነሰ እየመጣ እንደሆነ እናያለን። እኔም ብዙ ጊዜ የአስራ ሁለተኛ አመቶችን ፈተና ለመፈተን እንደ አጋጣሚ ብዙ እድሎች አግኝቻለሁ። ለምሳሌ ባህር ዳር፣ ጎንደር፣ አክሱም፣ አምቦ፣ አዲስ አበባ ያሉ ቦታዎች ሄጄ አይቻለሁ። እንዲህ ነገሮች ማለት ካየሁ በኋላ በእኔ በኩል ያለውን እውቀት ለተማሪዎች ሼር ቢያደርግ ወንድም እህቶቼ እንዲጠቀሙ የሚል ሀሳብ ይዤ ነው የመጣሁት። ወደፊትም ከሌሎች መምህራኖች ጋራ ሆነን በብሉፕሪንት ወይም ኤግዚት ኤግዛም ላይ እንዴት ራሳችሁን ማዘጋጀት እንዳለባችሁ እያንዳንዱ አብረን እናያለን። ስለዚህ ይሄ ዩቲዩብ ይጠቅማችኋል ብዬ አስባለሁ። ምክንያቱም የሰው ልጅ ማንኛውም ነገር ከመስራቱ በፊት አላማ ሊኖረው ይገባል። የሆነ ስኬት ላይ ለመድረስ ራሳችንን እንዴት አድርገን ማዘጋጀት እንዳለብን ማወቅ አለብን ማለት ነው። አንድ ወታደር ወደ ውትድርና ቦታ ከመሄዱ በፊት ከሱ የሚጠበቀውን ነገር ሙሉ በሙሉ አድርጎት ነው ወደዛ የሚገባው እና እኛም ወደ 20 አመት ኤክስፒሪያንስ ያለን ይሄን ነገር እንዴት አድርገን ለተማሪዎቻችን እውቀት መስጠት እንዳለብን ብለን አስበን ከመምህራኖቻችን ከዩኒቨርሲቲ መምህራኖቻችን ጋራ ውይይት አድርገን በዚህ በቻናላችን መጥተናል። በዚህ በቻናላችን ላይ ብዙ ነገር እውቀት የምትገኙበት ነው ብዬ አስባለሁ። ለዛሬ ግን ያሰብነው ምን መሰላችሁ? 7 ስማርት ኤግዛም ፕሪፓሬሽን ቲፕስ ፎር ዘ ሰክሰስ የሚለው ላይ ነው። እነኚህ ነገሮች ላይ 7 ነገሮችን አብረን ዛሬ እናያለን። በትክክለኛ ይሄን ነገር አውቆ ወደ ስራ የገባ ተማሪ 100% ውጤታማ ይሆናል ብለን እናስባለን። ማንኛውም ነገር ማለት ጥረት ይጠይቃል። ማንኛውም ነገር እድልም ቢኖር ከእድሉ በስተጀርባ ጥረት አለ። አሁን ለምሳሌ አንድ ተማሪ ወይም ፓስፖርት ደርሶ ሊሆን ይችላል ወይም ሎተሪ ደርሶ ሊሆን ይችላል። ግን እድል ብለን ነው የምናስበው እንጂ መጀመሪያ ሎተሪውን ለመቁረጥ ብር ከፍሎ ነው መጀመሪያ ከአእምሮ ነው የሚነሳው። አስቦ ከዛም በኋላ ይደርሰኛል ወይም አይደርሰኝም ብሎ ሊቆርጥ ይችላል። ይሄ ምንድነው ማለት ነው? የመጀመሪያ ዝግጅት ነው። ከተዘጋጀ በኋላ ነው እድሉ የሚመጣ የሚችለው። ስለዚህ እኛም እያንዳንዳችን የራሳችን ጥረት ያስፈልገናል። ስለዚህ አንድ ምሁር ምን ብለዋል? ኤዱኬሽን ኢዝ አወር ፓስፖርት ቱ ዘ ፊውቸር ይላል። ኤዱኬሽን ኢዝ አወር ፓስፖርት ቱ ዘ ፊውቸር ፎር ዘ ቱሞሮ ቢሎንግስ ቱ ዘ ፒፕል ሁ ፕሪፐር ፎር ኢት ቱዴይ ይላል። ይሄ ማለት ምን ማለት ነው? ዛሬ እውቀታችን እንደ ፓስፖርት ነው። ፓስፖርት ማለት አንድ ሰው በህጋዊ መንገድ ከሀገር ወደ ሀገር የሚሄድበት ነው። ይሄን ዛሬ የምንማረው ወይም የምንሰበስበው እውቀት ቀጣይ ላይ የሆነ ቦታ እንደርሳለን ብለን ነው የምናስበው። እዛ ቦታ የምንደርስ ከሆነ ሀገራችንን፣ ማህበረሰባችንን፣ ራሳችንን የምንረዳበት ይሆናል ማለት ነው። አንድ ሌላው ምን ብለዋል? ሰክሰስ ኢዝ ዌር ዘ ፕሪፓሬሽን ኤንድ ኦፖርቹኒቲ ሚት ይላል። አይታችኋል? ይሄ ሰክሰስ ኢዝ ዌር ዘ ፕሪፓሬሽን ኤንድ ኦፖርቹኒቲ ቱ ሚት ታችኋል። ሰክሰስ ብለን እኛ የምናስበው ወይም ስኬት ብለን የምናስበው አንደኛ
ስኬት ማለት ዝግጅትና እድል የሚገናኙበት ወይም የሚሰበሰቡበት ቦታ ነው ብለው ይገልጹታል ማለት ነው። ስለዚህ ማንኛውም ነገር ላይ ለመድረስ የራሳችንን አእምሯችንን ዝግጁ ማድረግ አለብን ማለት ነው። በኋላ እያንዳንዱ አብረን እናያለን። አንድ ተማሪ ውጤታማ ለመሆን ምን ማድረግ እንዳለበት፣ እስከየት መሄድ እንዳለበት፣ ምን ነገሮችን ስቴፖቹን ይዞ መጓዝ እንዳለበት አብረን እናያለን። ስለዚህ የመጀመሪያ ላይ አንድ ተማሪ ውጤታማ ለመሆን ራሱን ካዘጋጀ በኋላ መጀመሪያ ላይ መምጣት ያለበት ምንድነው? ስታርት ኤርሊ እንደ ፕላን ዊዝሊ። አስቡበት። አንድ ተማሪ ውጤታማ ለመሆን ስታርት ኤርሊ እንደ ፕላን ዊዝሊ። ያለ ፕላን የምንጓዝ ከሆነ ያለ ዓላማ የምንጓዝ ከሆነ ውጤታማ አንሆንም። ይህን በደንብ አድርገን ማወቅ አለብን ማለት ነው። ኦኬ። ስለዚህ ምንድነው የሜን ፖይንቱ እዚህ ስር ያለ ምንድነው? ዶንት ዌት ፎር ዘ ላስት ሚኒት ነው። በቃ ተማሪ እያንዳንዱን ሰዓት እንዴት መጠቀም እንዳለበት፣ ጊዜውን እንዴት መጠቀም እንዳለበት በፕላን መሆን አለበት ማለት ነው። ወይም ጓደኛ ወደ ላይብረሪ ስለገባ ጓደኛ ሃንዳውቱን ስለያዘ አይደለም። የራስን ዓላማ ይዘ የራስን ፕላን ይዘ እንዴት ማንበብ እንደምትችል መች ማንበብ እንዳለበት። አንዳንድ ተማሪውን ለምሳሌ ማታ ማታ ይተኛል፣ ቀን ቀን ያነባል። አንዳንዶቹ ቀን ቀን ያነቡና ማታ ማታ ይተኛሉ። ምንድነው? የተማሪው ፍላጎት የተለያየ ነው ማለት ነው። ስለዚህ እኛስ የራሳችንን ፍላጎት የራሳችንን ውስጣችን ያለውን ፍላጎት አእምሯችን የዝግጁነት ጊዜ ማወቅ አለብን ማለት ነው። ስለዚህ አሁን ለኤግዚት ኤግዛም የሚሆን ለ12ኛ ፈተና ቢያንስ ከአንድ ወር በላይ ጊዜ አለ። ስለዚህ ምን ማድረግ አለብን? ከዛሬው ጀምረን ፕላን እናውጣ። ፕላናችን እንዲናደርገው starting the planning for up to 6 weeks before the exam ነው። ይሄ ምሁራኖች በጥናት ያስቀምጡት ፖይንት ነው። በቃ አንድ ወር በቂ ነው ለአንድ ተማሪ ውጤታማ ለመሆን። የዝግጅት ጊዜ ቅድመ ፈተና ብለን የምናስበው የአንድ ወር በቂ ነው ማለት ነው። ስለዚህ ምን ማድረግ አለበት? ለአንድ ወር ውስጥ ለፈተና ራሳችን ፕላን አድርገን የምናዘጋጅበት ማለት ነው። ስንዘጋጅ እንዴት ነው? ብሬክ ዘ ሳብጀክት ኢንቱ ዊክሊ ሴክሽንስ ነው። እያንዳንዱ ሳብጀክቶች በሳምንት በሴክሽን ማንበብ አለብን። በሴክሽን አከፋፍለን ማለት ነው። ለምሳሌ ብዙ ጊዜ ማትስ፣ ፊዚክስ፣ ኬሚስትሪ፣ ካልኩሌሽን ያላቸው ወደ ማታ አካባቢ ላይ ብናነብ አሪፍ ነው ብለው የሚያስቡ ተማሪዎች አሉ። ምክንያቱም በእጅ ነው የምትሰራው፣ አእምሮ ይንቀሳቀሳል፣ እጅ ይንቀሳቀሳል። በዛን ሰዓት እንቅልፍ አይመጣም። አንዳንዶቹ አይደለም እኛ እንደ ሂስትሪ፣ ጂኦግራፊ እንዲህ ነገሮች ጸጥ ያለበት ቦታ ብናነብ በአእምሯችን ብሎ የሚያስቡ አሉ። ቅድም እንዳልኩት ማንኛውም ስናነብ የራሳችንን ልምድ የራሳችንን ፍላጎት ይዘን መሄድ አለብን እንጂ ጓደኛችን እንዲህ ስላነበበ እኛም በዛ በኩል ብለን መሄድ የለብንም። የራሳችንን ፍላጎት የራሳችንን አእምሮ የሚፈልግበት ይሄን ተውና ይሄ እውቀትን አይደለም። ምግብ ራሱ ማለት ሰው በፍላጎቱ ነው አይደለም የሚበላ። አንዳንድ ሰው ለምሳሌ ክትፎ ሊወድ ይችላል፣ አንዳንድ ሰው እንጀራ ይወድ ይችላል፣ አንዳንድ ሰው ዳቦ ይወድ ይችላል። የራሳችን ፍላጎት ማለት። ስለዚህ የምናነበው በዛ አንግል ማንበብ አለብን እንጂ ሌላ ሰው መምሰል አለብን ብለን የምንሄድ ከሆነ እንጎዳለን ማለት ነው። ስለዚህ በሴክሽን ማንበብ አለ። ሴክሽን አድርገን ዛሬ ከዚህ እስከዚህ ድረስ አነባለሁ፣ ነገ ከዚህ እስከዚህ ድረስ አነባለሁ። ካነበብን በኋላም እራሳችንን መጠየቅ፣ አናላይዝ ማድረግ፣ ቅድም ያነበብኩትን ቦታ ላይ ምን አይነት እውቀት አግኝቻለሁ፣
እንዲህ አይነት ጥያቄ ፈተና ላይ ቢመጣ ማስታወስ ይችላል ወይ ብለን ራሳችንን ምን ማድረግ አለብን? መጠየቅ አለብን ማለት ነው። ይሄ ማለት ምን ማለት ነው? ሰዓታችንን ዌዝሊ እየተጠቀምን ነው ማለት ነው። እየተጠቀምን ነው። ስለዚህ ይሄን ማድረግ አለብን ማለት ነው። ሁለተኛ እዚህ ስር ምንድነው ዩዝ ኤ ፕላነርስ በቃ ማንኛውም ነገር በስኬጁል እና በፕላን መሆን አለበት። በፕላን መሆን አለበት። እያንዳንዱ በካላንደር አወር ስቴዲ ስኬጁል ቻርት መሆን አለበት። እያንዳንዱ ሰዓት፣ እያንዳንዱ ቀን፣ እያንዳንዱ ዊክ ለእናንተ ቫልዩዋል። ስለዚህ መጀመሪያ ይሄን ነገር ላይ ራሳችንን አሬንጅ አድርገን ለአንድ ደቂቃ ወይ 2 ደቂቃ ብቻ ቁጭ ብለን የምንወስንበት ነው። ይሄን ማለት ነው የራሳችን ነው የምትወስኑት እንጂ የጓደኞቻችን አይደለም። ስለዚህ ይሄ ነገር ላይ ስታርት ኤርሊ ኤንድ ፕላን ዊዝሊ ማድረግ አለብን። ያለ ፕላን የምንጓዝ ከሆነ ጀልባ ውሃ ላይ ሲሄድ ያለ ኮምፓስ የሚሄድ ማለት ነው። ይሄን ማወቅ አለብን ማለት ነው። ሁለተኛ ላይ አንደርስታንድ ዘ ኤግዛም ፎርማት ነው። ብዙ ጊዜ ተማሪዎቻችን የሚስቱት ይሄንን ነው። አንደርስታንድ ዘ ኤግዛም ፎርማት። አንድ ተማሪ ኢንፎ ይባላል በዩኒቨርሲቲ ደረጃ ኢንፎርሜሽን ቀደም ያለው ፈተናዎች ላይ ኢንፎርሜሽን በደንብ አድርጎ ጋዘር ማድረግ አለበት። ጋዘር ማድረግ አለበት። ፈተና እንዴት ነው የሚመጣ? ምን አይነት ጥያቄ ነው የሚጠየቀው የሚለውን በደንብ አድርገን ኢንፎርሜሽኑን መጠየቅ አለብን ማለት ነው። እንደ ቀልድ ማየት የለብን። ኦኬ ናው ዋት ቱ ኤክስፔክት በቃ ምንድነው ከፈተናው ምን አይነት ጥያቄዎች ይጠበቃል? ምን አይነት ጥያቄዎች ነው የሚመጡት? ታችኋል ከ2 ዓመት በፊት ከ3 ዓመት በፊት ከ10 ዓመት በፊት የመጡ ጥያቄዎች ምን አይነት ጥያቄዎች ናቸው ብለን ራሳችንን መዘጋጀት አለብን ማለት ነው። ስለዚህ ምንድነው ፋሚሊያራይዝ yourself with the question types ነው። ታችኋል ከራሳችሁ ጋር ዝምድና ከፈተና ጋራ ራሳችን ዝምድና መኖር አለበት። ምን አይነት ዝምድና? ፈተና እንዲህ አይነት ፈተናዎች ይመጡ ይችላሉ የሚል ማለት ነው። አይታችኋል። ስለዚህ ምንድነው አንድ ፈተና ስንሰራ አንድ ቶፒክ ስር ያለው አንድ ፈተና ስንሰራ 10 ፈተናዎች መስራት የምንችልበት ዕውቀት እናገኛለን ማለት ነው። ስለዚህ ተማሪዎቻችን ይሄን ነገር በደንብ አድርጋችሁ ማወቅ አለባችሁ። ሌላ ምንድነው ሪቪው ዘ ፓስት ፔፐርስ ኤንድ ማርኪንግ ስኪምስ አይታችኋል። ከዚህ በፊት የወጣ ፈተናዎቹን ኤግዚት ኤግዛም ሊሆን ይችላል ወይም የ12ኞች ፈተናዎችን ይችላል። እሱን ነገር ማየት አይታችኋል። ማየት ፔፐሮቹን ማየት ምን አይነት ጥያቄዎች የት አካባቢ ነው የሚመጣ? አምና ከዚህ አካባቢ መጥቷል። አሁን ለምሳሌ የ2 ዓመት የ3 ዓመት ማትስን አንድ ቦታ አምጥተን በዚህ ዓመት ከዚህ መጥቷል፣ ይሄም ከዚህ መጥቷል፣ ዘንድሮ አብዛኛ ይሄ ሊመጣ ይችላል የሚል የራሳችንን ውሳኔ ወስነን ማንበብ አለብን ማለት ነው። ሌላ ምንድነው ፕራክቲስ ዊዝ ዘ ታይም ሊሚትስ ነው። ታይም ፈተና ላይ በጣም ወሳኝ ነው። ብዙ ጊዜ ተማሪዎቻችን እኔም በፈተንኩበት ቦታ ላይ የሚገጥመኝ ይሄ ነው። በጣም አስቸጋሪ ነው። ሰዓት አይበቃንም ብሎ ነው። ሰዓታችንን ግን እንዴት ይበቃናል? እንዴት ማድረግ አለብን? እንዴት በጊዜው መጨረስ አለብን የሚለውን ፕራክቲስ ማድረግ ነው። ፕራክቲስ በጣም ወሳኝ ስለሆነ ማለት ነው። ስለዚህ ምንድነው እዚህ ላይ ማድረግ ያለብን ሳምፕል ኮሽን ፔፐር ኦር ኤግዛም ስትራክቸር አይከንስ አይታችኋል። ስለዚህ ይሄ ነው ማለት ነው ወሳኝ ሰዓቱን መጠቀም እንዳለብን ማለት ነው። ስለዚህ አንደርስታንድ ዘ ኤግዛም ፎርማቱ በጣም ወሳኝ ነው ማለት ነው። እዚህ ላይ ለኤግዚት ኤግዛም ተማሪዎች የተዘጋጀ ብሉፕሪንት አለ። ብሉፕሪንት ማለት ነው። እሱን ቀጣይ አብረን እናያለን። ከዛ ሶስተኛ ላይ ፎከስ ኦን ዘ ኮር ኮንሰፕትስ ነው። አይታችኋል። አብዛኛ ለዩኒቨርሲቲ ተማሪዎች ይሄ ምክር ይጠቅማል። ፕሊዝ ያው ፎከስ ኦን ዘ ኮር ኮንሰፕት ነው። ብዙ ጊዜ አንድ ነገር ስናነብ መጀመሪያ መጠየቅ ያለብን ምንድነው ቶፒኩ ምንድነው? ስለምንድን ነው የሚያወራው? ለምሳሌ ስለ ባዮሎጂ የምናጠና ከሆነ ባዮሎጂ ምንድነው ብለን መነሳት አለብን። ፊዚክስ ምንድነው? ማትስ ምንድነው? ስለምንድን ነው የሚያጠና? አይታችኋል። በዚህ በኢንጂነሪንግ ማለት ዘርፍ ስንመጣ
ኢሪጌሽን ኢንጂነሪንግ ካለ ኢሪጌሽን ምንድነው? ሃይድሮሎጂ ምንድነው? ሃይድሮሊክስ ምንድነው? መጀመሪያ ኢንትሮዳክሽን ፓርቱ ላይ ያለው ወደ ራሳችን ቋንቋ አምጥተን አንደርስታንድ ማድረግ አለብን። ካልበለዛ ውስጥ ያለውን ሴክሽኖች ውስጥ ያለውን ነገሮች መረዳት ይከብደናል ማለት ነው። ስለዚህ መጀመሪያ አንደርስታንድ ያለብን ፎከስ ማድረግ ያለብን ኮር የሆነ ኮንሰፕቶቹ ላይ አንደርስታንድ ማድረግ አለብን። አብዛኛ ለኤግዚት ኤግዛም ተማሪዎች የሚገርማችሁ ከአንድ ሳብጀክት 5 ጥያቄ 8 ጥያቄ ይመጣ ይችላል። አይታችኋል። እናንተ የምታነቡት የ100 ፔጅ ሊሆን ይችላል። 5 ቻፕተር 6 ቻፕተር ሊሆን ይችላል። ግን የሚመጣው ጥያቄ 5-6 ጥያቄ ነው። ስለዚህ ምን ማድረግ አለብን? ኮንሰፕቱ ላይ ፎከስ ማድረግ ያለብን ኮር ኮንሰፕቱ የሳብጀክቱ ሜን ኦብጀክቲቭ እና ስፔሲፊክ ኦብጀክቲቭ ምንድነው የሚለው ላይ ሐሳባችን እዛ ላይ ማድረግ አለብን ማለት ነው። ኦኬ ሶ ዋት አንደርስታንድ ዶንት ጀስት ሜሞራይዝ። ኦኬ በቃ ራሳችንን በዚህ ነው እኛ ማድረግ አለብን። ይሄ ማወቅ አለብን። ብዙ ጊዜ ዋይ ሃው ኦፍ ኢች ዘ ቶፒክ የሚለው ጥያቄዎችን ማንሳት አለብን። ዩዝ ዘ ኮንሰፕት ማፕስ ኦር ዘ ፍሎ ቻርትስ። አይታችኋል። ይሄ ማለት ምን ማለት ነው? በቻርት ማንበብ ኦብጀክቲቭን ማስቀመጥ። ለምሳሌ ኢሪጌሽን what the irrigation is this what the main objective of irrigation this አይታችኋል። ከዛ በኋላ ስፔሲፊክ ኦብጀክቲቭ አድቫንቴጅ ዲስአድቫንቴጅ ታይፑ አይታችኋል። እነኚህ ነገሮች ማስቀመጥ አለብን ማለት ነው። ስለዚህ ምንድነው ስለ ኢሪጌሽን የተረዳ ሰው ምርጫ ላይ ብዙ ጊዜ ምርጫ ነው የሚመጣው። አንድ ተማሪ በግምት ራሱ ቢመልስ 25% አለው። ምክንያቱም ምርጫ ኤ ቢ ሲ ዲ ነው። አይታችኋል። ኤ ከመረጠ ቢ ሲ ዲ 25% ነው። ስለዚህ የኢሪጌሽን ኮንሰፕት በአእምሯችን ውስጥ ካለ ይህም ወደ መልሱ የመጠጋት እድል አለን ማለት ነው። ስለዚህ ይሄ ነገር ላይ በደንብ አድርገን ፎከስ ማድረግ አለብን። ሌላ ምንድነው? ሪሌት ዘ ኮንሰፕት ቱ ዘ ሪሊ ላይፍ ኤግዛምፕልስ። ኤግዛምፕሎቹ አይታችኋል። አንዳንዶች አሉ ወደ ራሳችን ህይወት የምናመጣበት ማለት ነው። በዛ አንግል የምንመልስበት ይሆናል። ስለዚህ ምን ኮንሰፕት ዘ ዳያግራም ኦፍ ዘ ቲንኪንግ ስቱደንት ይሄን ነገሮች ላይ ቴከር ማድረግ ነው። ሌላ ፕራክቲስ ዊዝ ዘ ፓስት ፔፐርስ ቅድም ያወራ ነው ማለት ነው። አይታችኋል። ፕራክቲስ ዊዝ ዘ ፓስት ፔፐር ከዚህ በፊት የመጡትን ጥያቄዎች ላይ በደንብ አድርገን ፕራክቲስ ማድረግ፣ ጥያቄዎችን መስራት፣ ራስን መዘጋጀት። ኦኬ አናላይዝ ዘ ሚስቴክስ ኤንድ ኢምፕሩቭ ታደርጋላችሁ። አይታችኋል። መጀመሪያ መልስ ትመልሳላችሁ። መልሱን ከመለሳችሁ በኋላ መልስ ትፈልጋላችሁ። ራሳችሁን እያሳመናችሁ የምትሄዱበት ይሆናል ማለት ነው። ሌላ ብዙ ጊዜ እኔ በፈተና ቦታ ገብቼ እንደ ችግር ያየሁት ምንድነው? ተማሪዎች በፈተና ቀን አይተኙም። ይሄ በጣም ችግር ነው። ቴክ ኬር ኦፍ ዩር ሄልዝ። አይታችኋል ተማሪዎች፣ ማንኛውም ነገር ስንሰራ የሰውነታችን ጤናማ ወሳኝ ነው። ጤናማ ወሳኝ ነው። ከሰውነታችን አንድ ነገር የምታመም ከሆነ ራሳችን ይረብሻል። አይናችን የምታመም ከሆነ፣ አእምሯችን የምታመም ከሆነ፣ ስለዚህ ምን ማድረግ ነው? the healthy body supports the sharp mind ነው። አይታችኋል። አእምሯችን እኛ ያነበብነውን እንድናስታውስ ወይም አንደርስታንድ ያደረግነው ነገር አይታችኋል። ፈተናን አይተን እንደ ፍሎ እንዲመጣ የሚያረጉ ነገሮች አንደኛ ምንድነው? ጤናማ ስንሆን። ስለዚህ ይሄን ነገር ላይ በደንብ አድርገን መስራት አለብን። በፈተና ቀን መተኛት ነው። እንቅልፍ ማግኘት ነው። አይታችኋል። ፈተና ላይ አንደኛ ሰውነታችን ምን ይሆናል? በዛን ሰዓት ይወጠራል፣ ስትሬስ ይሆናል። አይታችኋል። ማለት ሰዓቱ ትንሽ ናት። በዛ ሰዓት ውስጥ አእምሯችን እንዲሰራ
ለማድረግ ቀደም ብለን ምን ማድረግ አለብን? እረፍት መውሰድ አለብን። እረፍት መውሰድ አለብን። ከተሻለ የምንበላው ምግቦች ቼክ ማድረግ አለብን። በትንሹ ከ7 እስከ 8 ሰዓት መተኛት አለብን። አይታችኋል? ይሄ በቃ ማለት ብሬክ አእምሯችንን እረፍት መስጠት አለብን። እንዲህ ነገሮች ራሳችንን አእምሮ ውስጥ እንዲገባ እረፍት እንዲያገኝ ኤክሰርሳይዝ ማድረግ አለብን ማለት ነው። እንዲህ አይነቶች ስህተቶች ስላሉ ብዙ ጊዜ ተማሪ ይታመማል። አንደኛ ማለት ሰዓቱ አይቆምም። አይታችኋል? አሁን ማለት ፈተና ላይ 1 ደቂቃ 2 ደቂቃ ሚስ ካረጋችሁ አንድ ጥያቄ ሚስ እያደረጋችሁ ነው ማለት ነው። ስለዚህ ቢቴከር እዚህ ላይ ጥንቃቄ ማድረግ አለባችሁ ማለት ነው። ሌላ ጥያቄ ምንድን ነው? አስክ ፎር ሄልፕ ዌን ኒድድ ነው። በቃ ዶንት ስትረግል አሎን። አይታችኋል? አንደኛ ስንማር ከመጀመሪያው ጀምሮ ክላስ ውስጥ ስንማር እያንዳንዱ መምህሩ የሚያስተምረውን መምህሩ መጠየቅ፣ ከጓደኞቻችሁ ጋር እርስ በርስ መጠያየቅ፣ ይሄ ነገር በጣም ወሳኝ ነው። መች ነው ይሄ የሚሆነው? ካነበባችሁ በኋላ ያነበባችሁ ላይ ከጓደኛችሁ ጋር ዲስከስ ማድረግ አለባችሁ፣ ማንበብ አለባችሁ። ምክንያቱም አንተ ያለፍከውን ነገር ወይም ያላየውን ነገር ጓደኛ አይቶ ሊሆን ይችላል። ስለዚህ ምንድነው ጓደኛውን ስጠይቅ ራስን ምን እያረክ ነው ማለት ነው? እውቀት እያገኘ ነው ማለት ነው። ምግብ እያገኘ ነው ማለት ነው። ስለዚህ ከጓደኞቹ ጋር ካነበብክ በኋላ ሳታነብ አይደለም። ሳታነብ ከሆነማ ሌላ ነው እሱ። ካነበብክ በኋላ ቁጭ ብላችሁ ለ20 ደቂቃ ለ30 ደቂቃ 2-3 ሆናችሁ አንድ ቦታ ቁጭ ብላችሁ በግሩፕ ምን ማድረግ? ዲስከስ ማድረግ። ዲስከስ ማድረግ። ጓደኛውም አይ አልፈልግም ብለህ የምታስብ ከሆነ ኦንላይን ያሉ ማቴሪያሎችን መጠቀም። ይሄ ከዚህ ከአጉል ነገሮች መራቅ። በቃ በዚህ በአንድ ወር ውስጥ ማድረግ ያለባችሁ ራሳችሁን አሬንጅ አድርጋችሁ ቅድም እንዳልኩት በፕላን የምትጓዙበት ጊዜ በፕላን የምትጓዙበት ከጓደኞቹ ጋር ማለት ዲስከስ የምታደርጉበት ካነበባችሁ በኋላ ነው ወደ ዲስከስ የምትመጡ። ሳታነቡ አይደለም። ካነበባችሁ በኋላ ዲስከስ የምታደርጉበት፣ አንዱ አንዱን ይጠይቃል፣ አንዱ መልስ ይሰጣል። እርስ በርስ እንደዛ ነገሮች ልምድ ቢኖረን በጣም አሪፍ ነው ብዬ አስባለሁ። ሌላኛው በጣም ወሳኝ የሆነ ለተማሪዎች ወሳኝ የሆነ ምንድነው? ስቴይ ፖዚቲቭ ኤንድ ኮንፊደንት። አይታችኋል ተማሪዎች፣ ብዙ ጊዜ እኛ ምንድነው እንደ ሀገር አንዳንዴ ምን አለ ራሳችንን እንቃለን። እከሌ ጎበዝ ነው፣ እከሌ ይሰራል፣ እከሌ እንዲህ። አንተስ? እኔ እሰራለሁ ማለት አለብህ። ይሄን ፈተና እደፍናለሁ ማለት አለብህ። ይሄን ፈተና 90-80 አመጣለሁ ማለት አለብህ። እንደ ቀላል እንዳታው። አንድ ሰው ሞተ የሚባለው ምን ሲሆን ነው? ራሱ ላይ እምኔታ ካጣ ሰው ሞቷል ያኛ ሰው። አንተ ራስን ከጠላ፣ አንተ ራስህ ላይ እምኔታ ከሌለ ምን ጥቅም አለ? አንተ ምንም ጥቅም የለህም ማለት ነው። አይታችሁ። ስለዚህ መጀመሪያ believe in yourself ነው። በቃ ራስህ ላይ እምኔታ ጣል ፕሊዝ። ይሄ እንደ ቀልድ እንዳትዪ። ይሄ ኔጌቲቭ አስተሳሰብን ከራስህ ማጥፋት አለብህ። ብዙ ጊዜ እከሌ ይሰራል፣ እከሌ ጎበዝ፣ አንተስ? አንተ ለምን አትሰራም? አንተም እኮ ሰው ነው። እንደሱ ክላስ ገብተህ ተምረሃል። ተመሳሳይ ማቴሪያልን አግኝተሃል፣ እጅን አለ። ስለዚህ ለምን? ስለዚህ ሰው ላይ ተስፋ ማድረግ የለብንም። መጀመሪያ ራስህ ላይ ተስፋ አድርገው። ከእግዚአብሔር በታች ራስህ ላይ ነው የምታደርገው። ብዙ ጊዜ እንዲህ ነገሮች ይታያል። በቃ ፈተና ሳይጀምር ብዙ ተማሪዎች ይረብሻሉ። ራሳቸውን በቃ ፊቱን እንዴ
ፍትህን እንደ ቦዛ አድርገህ መግባት አለብህ። በቃ በደስታ መግባት አለብህ። በዛን ሰዓትስ አእምሮ እረፍት ያገኛል። ስትሬስ የምትሆንበት ጊዜ ላይ አስቸጋሪ ነው። እኔ የገጠመኝ አንድ ታሪክ ነገራችሁ። አንድ ሴት ተማሪ ፈተና ሳይጀምር ሽንት ቤት አለች። ወደ ሽንት ቤት አለች፣ ወጣች፣ ሄደች። አሁንም ፈተና ሳይጀምር ከአምስት ደቂቃ በኋላ ሽንት ቤት አለች። አይታችኋል እየመጣ ያለ ነገር። አሁን ስትመለስ ፈተና ተጀምሯል። 5 ደቂቃ ሉስ አድርጋለች። ከዛስ ምን ማለት ጀመረ? አሁን ወደ ፍርሃት ገባች። እጁን ሲያይ ላብ በላብ ሆነዋል። አሁንም ወጣች በድጋሚ ሶስተኛ ላይ ገና ሌላ መምህር ጠርቼ መክሬ ጎበዝ ነሽ፣ ትሰራለሽ፣ ፈተና ቀላል ነው እያልኩ ከዛ ወደ ፈተና ገባች። በተረጋጋ የሆነች ጥያቄ ሰራች። አይታችኋል። ስለዚህ መምህራኖቻችንም ተማሪዎቻችንም መጀመሪያ ይሄን ነገር መንገር አለብን። በጣም ወሳኝ ነው። ብዙ ተማሪ ራሱን በመጣሉ ነው ፈተና ሳይገባው ወድቆ ነው የሚገባው። ብዙ ተማሪዎች ወድቆ ነው የሚገቡት። ስለዚህ አይ እኔ አልሰራም ብሎ የገባ ተማሪ እንዴት ይሰራል ታዲያ? ራሳችሁን ጠይቁ። አልሰራም ብሎ የገባ አንዳንዶቹ አይ እኔ ማትስ አልወድም ይላል። ለምን ትገባለህ ታዲያ ፈተና? ወይም ማለት ከሰማይ አይወርድም። ከየት ነው የምታገኘው ታዲያ? እሰራለሁ ብለህ ራስን አሳምነህ በኮንፊደንስ ማለት ነው። በኮንፊደንስ መግባት አለ። እንደ ቀላል እንዳትዩ። ፊታችሁ ፍጥጥ አድርጋችሁ አይደለም መግባት ያለባችሁ። ስለዚህ ተማሪዎች እባካችሁ ይሄ ውጤት የእናንተ ውጤት እየተበላሸ ያለው እውቀት ስላጣችሁ አይደለም። እውቀት አላችሁ፣ ግን ራሳችሁ ላይ አልሰራችሁም። ራሳችሁን ስለጣላችሁ። ስለዚህ ይሄን ምክሬን የምትሰሙ ከሆነ ይሄን ነገር ተግባራዊ አድርጉ። እኔ ነው የምላችሁ። አንድ ወር ጊዜ አላችሁ። በአንድ ወር ጊዜ ውስጥ ራሳችሁን አልችልም የሚለውን ይሄ በአስተሳሰብ የወረደ አስተሳሰብ ከራሳችን ሪሙቭ አድርጉ። እችላለሁ፣ አነባለሁ፣ ሰው ነኝ፣ ተማሪ ነኝ፣ እውቀት አለኝ ብላችሁ ራሳችሁን ማሳመን አለባችሁ ማለት ነው። መጨረሻ ላይ የምመክራችሁ ምንድነው? እያንዳንዳችሁ ስትማሩ ማንኛውም ነገር ስንሰራ በፕላን መሆኑን አውቃችሁ በፕላን መሄድ አለበት። ስታነቡ በፕላን መሆን አለበት። ኤርሊ ስታርት ኤርሊ ፕላን የሚለው ከዚህ መጀመር አለባችሁ። ናው በኤግዛም ፎርማት የፈተናውን ከየት እንደሚመጣው እያንዳንዱ ጥያቄ ማወቅ አለባችሁ። ማስተር ኮርስ ኮንሰፕት እሱ ላይ በጣም ኦብጀክቲቭ ስፔሲፊክ ኦብጀክቲቭ የምንለው ላይ በጣም አቴንሽን መስጠት አለብን ማለት ነው። ፕራክቲስ ዊዝ ዘ ፓስት ፔፐርስ ቅድም እንዳልኩ ከዚህ በፊት የነበረውን አንዳንድ ጥያቄዎችን እያየን በዛ አንግል ማንበብ አለብን። ስቴይ ሄልዚ በቃ ለጤንነት ይሄ ወሳኝ ነው ተማሪዎች፣ ይሄ ወሳኝ ነው። ይሄን ካረጋችሁ፣ ይሄን በትክክል ከተረዳችሁ፣ ራሳችሁ ላይ ኢንቨስት ካረጋችሁ ለራሳችሁ ለሌላ ሰው አይደለም። እከሌ ጎበዝ ነው፣ እከሌ እንዲህ አይደለም። እኔ ጎበዝ ነኝ፣ መስራት እችላለሁ፣ ዩኒቨርሲቲ ይገባለሁ፣ ዩኒቨርሲቲ ውስጥ ገብቼ ይሄን አመጣለሁ ብላችሁ ለራሳችሁ መንገር አለባችሁ። ለሌላ ሰው አይደለም፣ ለራሳችሁ። ዩኒቨርሲቲ ተምሮ ኤግዚት ኤግዛም የምትወስዱ ተማሪዎቹ ይሄ ነገር ላይ በደንብ አድርጋችሁ እውነት ነው የምላችሁ
በትክክል ይሄን ካረጋችሁ በትክክል ይሄን ከሰራችሁ ወደ ህይወታችሁ ካመጣችሁ ውጤታማ ትሆናላችሁ። አሁን አንዳንድ ተማሪ ፈተናን ከመድረሱ በፊት ውጤቴ ካልመጣስ የት ነው የሚገባ? ቤተሰቦቼ ምን ይሉኛል? ጓደኞቼ ምን ይሉኛል? እሷን አታውቅም። መኖርን ራሱ አታውቅም አንተ። ወይም ይህችን ፕላኔት ለቀህ ትሄዳለህ። ለዛሬ ግን አንተ መስራት አለብህ። ለአንተ አንተ ብቻ ነህ፣ ሌላ ሰው አይደለም። አንተን መርዳት የሚችል አንተ ብቻ ነህ። ትችላለህ። እችላለሁ በል። እውቀት አለኝ በል። ጤና እግዚአብሔር ከሰጠ ጊዜውን ተጠቅምበት። አንዳንድ ሰው ጊዜ ወርቅ ነው ይላል። አይደለም፣ ጊዜ ወርቅ አይደለም። ጊዜ ህይወት ነው። ወርቅማ ካልኩ እኮ ብር ካገኘ መግዛት ትችላለህ። ሰዓትን ግን ጊዜውን ግን መግዛት አትችልም። አንዴ ካለፈ አልፈዋል። ጊዜያችንን መጠቀም አለብን። በቃ አሁን በአንድ ወር ውስጥ ቁጭ ብላችሁ ዛሬው ወስኑ። ማንኛውም ነገር ባዘወይ ማንኛውም ነገር ስንሰራ እኛ መምህራኖችም እኮ የራሱ የሆነ ፕላን አለ። እኔ ዛሬ ክላስ ገብቼ ይሄ ነገር አስተምራለሁ፣ በዚህ ቀን አሳይመንት እሰጣለሁ፣ በዚህ ቀን ኪውዝ እሰጣለሁ፣ በዚህ ቀን ሚድ እሰጣለሁ። አይታችኋል? ፕላን አለ ማለት ነው። ራሳችን ላይ ነው ኢንቨስት እያደረግን ያለ ነው ማለት ነው። ስለዚህ ይሄ ነገር በጥንቃቄ መስራት አለብን። እና ለዚህ ላይ በደንብ አድርጋችሁ መስራት አለባችሁ። ይሄ የመጀመሪያ ቪዲዮ ነው። የሁለተኛ ላይ ለኢንጂነሪንግ ተማሪዎች ብሉፕሪንት አብረን እናያለን። አብዛኛ ሃይድሮሊክስ፣ ዋተር ሰፕላይ እና ኢሪጌሽን ላይ ያላችሁ ተማሪዎች ብሉፕሪንት እንዴት እንደተዘጋጀ፣ የብሉፕሪንት ኦብጀክቲቭ ምንድን ነው፣ ጥያቄዎች ከየት ነው የሚወጡት፣ ስናነብ እንዴት ማንበብ እንዳለብን የሚለውን አብረን እናያለን። ምክንያቱም የኢንጂነሪንግ ብዙ ጊዜ ዲዛይኖች የሚበዙበት ኮርሶች ስለሆኑ እነኚህ ኮርሶች እንዴት አድርገን አንብበን ውጤታማ እንሆናለን የሚለው ላይ አብረን እናያለን። ተማሪዎች በደንብ አድርጋችሁ አንብቡ። የወደፊቱን አታስቡ። ወደፊት ከዚህ የወጡ ተማሪዎች ራሱ ማለት ስራ አላገኙም እንዲህ እሱ አስተሳሰብ ከአእምሯችን ሪሙቭ ማድረግ አለባችሁ። አናቅም ነገ ምን እንደሚከሰት፣ ነገ ምን እንደሚመጣ አናቅም። ግን እኛ ያለነው ዛሬ ነው። ዛሬ ላይ መስራት አለብን። ዛሬ ላይ ራሳችን ላይ ካልሰራን፣ ራሳችን ላይ ኢንቨስት ካላረገን ነገ ማግኘት አንችልም። ነገ ሌላ ጊዜ ነው፣ ዛሬም ሌላ ነው። ዛሬ መጠቀም አለብን። ዛሬ ስንጠቀም ነው ነገ የምንበላው፣ ነገ የምትዝናናበት ጊዜ ስለሆነ በርቱ ነው የምላቸው። ቀጣይ እንገናኛለን። በርቱ ነው የምላችሁ።